ሰላም ሰላም አመላ ዓለም ትነብሩ ተከታተልቲ ኤሪ 360 ከሙድማ ራእይና ሰላም አምላኽ መስኩልና ይኹን ሎሚ ኣብ ማሕበራዊ ሚድያ ካብ ዘለው ሓገደስቲ ዝበልኩም ቪድዮታት ናባኹም ናብ ክቡራን ሰማዕትና ቀሪበልኩም ኣለኹ። እንነጋገር ካልን እኔ እዛ ውስጥ መግባት አልፈልግም። ለእኔ ብልጽግናና ሻዕቢያ ለትግራይ ካላቸው ኢንተንት አኳያ ምንም ልዩነት የላቸውም። ሁለቱም የትግራይን ኤክስተርሚኔት ማድረግ ነው ግባቸው ብዬ ነው ማምነው። ግን በህግና በፖለቲካ ረገድ ካየ ነው የሀገሪቱን ሉዓላዊነትና የሀገሪቱን ህዝብ ሊጠብቅ ኃላፊነት የነበረበት እንኳን ጋብዞ መጋበዝ ብቻ እኮ አይደለም። በደንብ እንደምታውቀዋሉ እንዴ ሻዕቢያ ያንን ያስገድዶ መድፈር ለመፈጸም ነድቶ የመጣበትን መኪና ነዳጅ የገዛው ብልጽግና ነው። የተኮሰውን ተተኳሽ የገዛው ብልጽግና ነው። ልብሱን የገዛው ብልጽግና ነው። የጦር መሳሪያውን የጦር ወጪውን የሸፈነው ብልጽግና ነው። ይሄ እኮ ብልጽግና ስፖንሰርድ የሆነ ፍጅት ነው። ብልጽግና ኦርኬስትሬት ያደረገው ፍጅት ነው። ብልጽግና ያስቻለው ስፖንሰር ያደረገው ከፍሎ ድፈርልኝ ያለው አካል ሚዲያ ላይ ቀርበ 76% ነው ምናምን ብለ በቁጥር ስትጫወት በጣም አሳፋሪ ነው። ጊዜያዊ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ሲናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው። የትግራይ ክልል ፕሬዝዳንትና የህወሓት ምክትል ሊቀመንበር ሆነው ያልሰሩበትንና በትግራይ ክልል ተፈጽሟል ያሉትን ወንጀል ሲዘረዝሩ ያመሹት አቶ ጌታቸው የፓርቲው 76%ን ጥቃት ፈጽሟል ያሉ ቢሆንም ሻዕቢያን ጋብዘው ያስገቡትን ይህንን ወንጀል እንዲፈጽም ማስታጥቀውና ደሞዝ ከፍለው ሰራዊት የላኩት የብልጽግና አለቆቻቸውን ግን ወንጀሉን በማስፈጸም ሲኮንኗቸው አልተደመጡም። በጣም አሳፋሪ ነው። ይሄንን ካረክ በኋላ በዛም በዚህም ያኛው ከአስመራ እየተንደረደረ ይሄኛው ከአዲስ አበባ እየተንደረደረ በትግራይ ህዝብ ቁስል ላይ ይዘሉና ቀጥሎ የሚሉት ምንድነው? ያኛው ኃይል እኮ የትግራይን ህዝብ ጥቅም በተመለከተ ከግምት አይከትም ምናምን ይላሉ። ሁለቱም የሚካሰሱበት ወንጀልም ሁለቱም የሚካሰሱበት ነገርም ኢኮሊ ሁለቱም ላይ አፕላይድ የሚሆን መሆኑ ነው የሚያመው ነገር። አሁን ይሄ የ76% ጨዋታ አንደኛ እንዳልኩት ማህበረ ዴጎን በለው ሻዕቢያም ሆነ ፋኖ በትግራይ ውስጥ ገብቶ የፈጸሙትን እንዲፈጽሙ ዋናው መሪ ዋናው ኦርኬስትሬተር አብይ አህመድ የተባለ ጄኖሳይደል ሜኒያክ ነው። እሱን በመጠጋት እሱን በመተሻሸት የሚከበር የትግራይ ጥቅም የሚከበር የኢትዮጵያ ጥቅም አለ ብዬ እኔ አላምንም። ትላንት እኮ ችግር ሁሉ ከትግራይ ይመነጫል ሲል የማካሄደው ጦርነት በኢትዮጵያ ውስጥ የችግር ሰንኮፍ የሆነውን ጁንታ ምናምን ለመንቀል ነው የሚል ምዕራፍ የተከተለው እኮ መጀመሪያ ትግራይን የችግር ሁሉ ምክንያት አድርጎ ዲፋይን ካደረገ በኋላ ነው። አሁንም ያንን እያደረገ ነው። ሌላ ወንጀል ለመፈጸም ሌላ ፍጅት ለመፈጸም እየተዘጋጀ ነው። ጌታቸው ትላንትና ምን ይላል? ጋዜጠኛው ይጠይቀዋል ምናምን ብቻ መከላከያ ተጠያቂ አድርጌያለሁ ብሏል፣ ወንጀል የፈጸሙ ወንጀሎች ምናምን ሲለው አድርጌያለሁ ብሏል፣ ይሄን አልማገትም ይላል ጌታቸው። ማለት እዛ ቦታ ላይ ራስህን ካደረግክ በኋላ ምን አይነት ፖለቲካዊ ትርፍ አገኛለሁ ብለህ ክሬዲቢሊቲ ከሌለህ እንዴት የፖለቲካ ግብ ልታሳካ ትችላለህ? እዛ ቁጭ ብለህ የብልጽግናን የውስጥ ሱሪ የማጠብ ስራ ውስጥ ከተሰማራ በኋላ እንዴት ፖለቲካሊ ክሬዲብል ሆኜ ግብ ላሳካ እችላለሁ? ኦኬ ስለ ህወሓት ክሊር ሳይትድ የነበሩ ሰዎች ተጨማሪ ማቴሪያል እንዲያገኙ አድርገህ ሊሆን ይችላል። ግን ፖለቲካሊ ትርጉም ያለው ስራ በዛው በዋና የጭፍጨፋ መሐንዲስ በነበረው አገዛዝ ሚዲያ ላይ ቀርበ ይሄን በማድረግ ምን አይነት የፖለቲካ ግብ ልታሳካ ትችላለህ? አንድ እውነት መነገሩ እኮ እውነትነቱ ኮር የሆነው ነገር ቢሆንም እውነቱ የሚነገርበት ወይ ምናምን ይፋ የሚደረግበት ምክንያት እውነቱ ይፋ የሚደረግበት ጊዜ እውነቱ ይፋ የሚደረግበት ግብ ወዘተረፈ እኮ ኢኳሊ ኢምፖርታንት ነገሮች ናቸው። አሁን አንድ የሚለው ነገር አለ። 76% በአስገድዶ መድፈር ወንጀል የፈጸመው ሻዕቢያ ነው ይላል ጌታቸው።
ማለት ይህንን ዳታ እውነት ነው ብለን እንውሰድ። just for the sake of argument እውነት ነው ብለን እንውሰድ። ብልጽግና 76% በትግራይ የተፈጸመውን አስገድዶ የመድፈር ወንጀል ፈጸመው ካልን ብልጽግና ያንን እንዲፈጽም ወደ ትግራይ የጋበዘው ማን ነው? ማን የጋበዘው? ይሄንን ብልጽግና አይደል እንዴ በሩን ከፍቶ ናና ድፈርልኝ ጨፍጭፍልኝ አለው? በኢትዮጵያ ፓርላማ ተብዬው ቀርቦ አይደል እንዴ አብይ አህመድ የኤርትራን ሰራዊት ይሄን ስላረክ እናመሰግናለን ያለው? ጎረቤቶቻችንን ካልያዝን ፈተና ይገጥመናል የሚል ሐሳብ ነበረን። ደሞ አየነው በተግባር ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ ፈልጋለሁ። ማለት ሴቶች እኮ በወንድ ነው የተደፈሩት ብሎ የአገዛዙ ፖሊሲ አስገድዶ መድፈር መሆኑን በአደባባይ ያወጀው አብይ አህመድ አይደለም እንዴ? ስለ ሰብአዊ መብት ጥሰት የሚሰቃዩ ትግራይ ስላለው ችግር የሚሰቃዩ ሰዎች የሰሜን ዕዝ ጥቃት በሚመለከት ምንም አያነሱ። ሰሜን ዕዝ እኮ አልተጠቃም፣ ተዋረደ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። የትግራይን ህዝብ እንደ ህዝብ ካንሰር አረም ምናምን እያለ ይገልጽ የነበረውና ባለስልጣናቱን እያሰማራ የዛን አይነት ጅምላ ፍጅት፣ ጅምላ እስር፣ ጅምላ ዘረፋ እንዲካሄድ ያስቻለው አብይ አህመድ አይደለም እንዴ? 76% አስገድዶ መድፈሩን ፈጽሟል ብለህ ከብልጽግና ኃጢአት ለመቀነስ ስትሞክር ማለት ምንድን ነው የተሆነው? ምንድን ነው የተሆነው? እኔ ምንም ሊገባኝ የሚችል ነገር አይደለም ማለት ለማለት እምበኣር ክቡራት ተከታተልቲ ኤሪ360 ከምኡ ድማ ራእይና ምሳይ ስጋብ ሕጂ ብሓንሳብ ስለ ዝፀናሕኩም ክብረት ሃበለይ ኣብ ቀፃሊ ፕሮግራም የራኽበና። ነዚ ቻናል እዚ ናብ ኩሉ ክበፅሕ ሼር ሰብስክራይብ እናገበርኩም ስድራ ቤት ናይዚ ቻናል እዚ ክትኮኑ ንላበወኩም። ሰላም ንህዝቢ ኢትዮጵያን ህዝቢ ኤርትራን።